ሰሞኑን በኢቢኤስ ቲቪ እንተዋወቃለን ፕሮግራም ላይ የቀረቡት ጥንዶች አስቂኝ ምላሽ ይሄንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት የመጨረሻ ነው ምስል ታዛዥ ወንበር ጥሩ ነው። እሺ ከአንዴም ሁለቴ ነው ስተቱት። ለመሳቅ እየተዘጋጃችሁ ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረግ እንዳትረሱ። ለእነዚህ ጥንዶች የቀረበላቸው አንደኛ ጥያቄ ሀብታም ከመሆንና ታዋቂ ከመሆን የቱን ትመርጣለህ? ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ተገኝ ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ በመጀመሪያ ሰምታችሁታል። ሰውየው እንኳን አልሰማትም። ሰውየው ሌላ ሀሳብ ነበር የነበረው። የምር ይገርማል። እንግዲህ ከሰው ልጅ መቼም ሀሳብ አይጠፋም። ግን ለማንኛውም ሰውየው ማለት የፈለገው መካከለኛ ሀብት እንዲኖረኝ ነው የሚፈልግ ነው የሚለው። በጣም ሀብታም በጣም ድሃ መሆን አልፈልግም ለማለት ነው። የሚገርመው ነገር በድጋሚ ይህን ጥያቄ ተጠየቀ። አሁን ጥያቄው ልድገምልህ። ሀብታም ከመሆንና ድሃ ከመሆን የቱን ትመርጣለህ ሲባል ታዛዥ። ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። ታዛዥ ወንበር ጥሩ ነው። እሺ ምንም የማይገናኝ ቆይ፣ ይህ ሰውዬ ምን ሆኖ ነው? ላንጉጅ ፕሮብሌም ይመስለኛል። ምን እያሰበ ነው? ያሳከኝ ነው ተገኝ። በእውነት ተመችተኸኛል። እሺ ሶስተኛው ጥያቄ ለሚስትየዋ ነው። እንደ ባልና እንደ ሚስት በጋራ ወደፊት ማሳካት የምትፈልጉት ህልም ምንድን ነው ስትባል ትዳር መመስረት። ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድን ነው ብለን ጠየቅን። ወይንሸት በጋራ ማሳካት በጋራ አብራችሁ ከባለቤትሽ ጋር ማሳካት የምትፈልጉት ምንድን ነው? ወይ ትዳር በመስረት ማለት ነው። ትዳርማ መስርታችኋል። ምንድን ነው? እኔ ሰዎች ኖርማል ናቸው፣ ግን በትዳር እየኖሩ ትዳር መመስረት ወደፊት እፈልጋለሁ። ምንድን ነው ይሄ? እኮ የሚገርመኝ ስህተት ሁለታቸውን በድጋሚ የሚሳሳቱት ነገር ምንድን ነው? ከነዚህ ሶስት ጥንዶች መካከል ደግሞ ሁለቱ መካከል ላይ ያሉት ከተጋቡ ገና 7 ቀናቸው ነው። አሁን በጓደኝነት 10 ሞልቷል። ከተጋባን ደግሞ ዛሬ ድፍን 7ኛ ቀናችን ነው። 7 ቀናቸው ነው እንተዋወቃለን ፕሮግራም ላይ የቀረቡት። ይገርማል፣ ደስ ይላል። ለማንኛውም በሳምንታችን እንተዋወቃለን ነው ፕሮግራም ላይ መጣችሁ። ለዚህ እናከብራችኋለን። እኛም ተጋብታችሁ እንኳን መጣችሁ። ይሄ ብቻ እንዳይመስላችሁ ከነዚህ ጥንዶች መካከል የ25,000 ብር አሸናፊ የሆኑት እነዚህ አዲሶቹ ሙሽሮች ናቸው። ትዳራችሁን የአብርሃምና የሳራ ያድርገው ብለናል። የሌሎችንም ያጽናላችሁ ፍቅራችን ብለናል። የዛሬው እንተዋወቃለን ወይ አሸናፊዎች አላዛርና ቅድስት ናችሁ። የ25,000 ብር ተሸላሚዎች ናቸው። ውድ የጽናት ሚዲያ ቤተሰቦቼ በሌላ ጊዜ በሌላ አስቂኝና እንዲሁም አስተማሪ ቪዲዮዎች እመለሳለሁ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስከምንገናኝ ባይ ባይ፣ ቻው።